የዘመኑ መጨረሻ ምልክቶች። በዘመኑ መጨረሻ ላይ ምንድነው ምልክቶቹን ኢየሱስም እንደዚህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ጎናቸው በትህትና ተጠንቀቅ በሉት፣ እንዳትስት ተጠንቀቅ በሉት። ኢየሱስ ምንድነው የዘመኑ መጨረሻ ምልክት? ማንም እንዳያስታችሁ ተጠንቀቁ። እናንተ ለማን ይሄንን እየተናገረ ያለው? ለደቀ መዛሙርቱ፣ ለተከታዮቹ፣ የእርሱ ነን ለሚሉ ለነሱ እንዳትስቱ፣ እንዳያስቷችሁ ተጠንቀቁ። በእኔ አትሰናከሉም፣ እኔ አላስታችሁም፣ እንዳያስቷችሁ ተጠንቀቁ። የሚያስታችሁ በደጅ አለ። እንዳትስቱ፣ በወንጌል እውነት ላይ ጸንታችሁ ቁሙ። እንዳያስቷችሁ፣ አይናችሁን ከተከላችሁበት ቦታ እንዳይነቅሉባችሁ፣ ዳይቨርት እንዳታረጉ። የእውነት ለውጥ፣ የእውቀት ለውጥ፣ የአቋም ለውጥ፣ የእምነት ለውጥ እንዳታረጉ። እያወራ ያለሁት ስለ ዲኖሚኔሽን አይደለም። እያወራ ያለሁት በክርስቶስ ኢየሱስ ስለማመን ነው እየነገርኳችሁ ያለሁት። እንዳያስቷችሁ አሳች በደጅ አለ፣ ተጠንቀቁ አለና ብዙዎች እኔ ክርስቶስ ነኝ በማለት ይመጣል። አሁን የመጨረሻው ዘመን እኮ ነው። እኔ ከሄድኩ በኋላ እኔ ያለውማ አይመጡም ማለት እኔ ያለዋ እኔ ከሄድኩ በኋላ እኔ ክርስቶስ ነኝ ብሎ ይመጣሉ። ስለዚህ እኔ ስመጣ ያስታውቃል። የእኔ አመጣጤ አለ። እነሱ ግን በየቦታው ብቅ እያሉ እኔ ክርስቶስ ነኝ ተከተለኝ ይላሉ። እንዳትሳሳቱ። አሜን ነው። ኢየሱስ ሲመጣ ከሰማይ ነው የሚመጣው፣ ከጎን አይመጣም። ከጎን ብቅ የሚል ኢየሱስ የለም። ከዚህ በኋላ ከሰማይ ነው የሚመጣው። ከቅድስት ድንግል ማርያም እንደተወለደው ከዚህ በኋላ እንደገና የሚወለድ የለንም። ከብሮ የሚመለስ ነው ያለን። እንዳትሳሳቱ፣ እንዳያስቷችሁ። ከጎን ብቅ እያለ እኔም ጋር አለ፣ አግኝቼዋለሁ፣ ተገለጠልኝ፣ ሌሊት አብሮ። እንዳትሳሳቱ። እኔ ክርስቶስ ነኝ በማለት በስሜ ይመጣሉ። በስሜ ምን ማለት ነው? በስልጣኔ ማለት ነው። ባይዘው የት ድረስ ይሄዳሉ? ያመኑትን ወይንም የተመረጡትን ለማሳት ምልክቶችን ሁሉ ከሰማይ ያደርጋሉ። በስሜ ይመጣሉ ማለት ዝም ብሎ እኔ ክርስቶስ ነኝ አይደለም የሚለው፣ ምልክት ሁሉ ያደርጋሉ። አንዳንዶች ምልክት የሚታይ ነገር ያደርጋሉ። እና እንዳትሳሳቱ ከሐሰተኛው መንፈስ ተጠንቀቁ አላቸው። ማን ነው የሚለው? ደቀ መዛሙርቱን። እነማን ናቸው እነዚህ ደቀ መዛሙርት? ጴጥሮስ፣ ዮሐንስ፣ አዕማድ የምንላቸው ኢየሱስ እግር ስር 3 ዓመት ተኩል የተቀመጡት ነው። ተጠንቀቁ። አረማመዳችሁ ላይ፣ አካሄዳችሁ ላይ፣ ትምህርታችሁ ላይ፣ ያመናችሁት ነገር ፕሮቴክት አድርግ፣ እውነትህን ጋርድ አድርግ። የተከፈተ በር ሁሉ ከጌታ አይደለም። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ ክርስቶስን መካከለኛ ያላደረገ ነገር በሙሉ ከጌታ አይደለም። ምንም ነገር ከሆነ ክርስቶስን መካከል ማድረግ አለበት። አዎ ሰዎችን ማዳን አለበት። አማኞችን ማነጽ አለበት። ኢየሱስ የሌለበት ሌላ ነገር ፕሮሞት የሚያደርግ ወንጌል የለም። እሱ ልዩ ወንጌል ነው። እኔ ክርስቶስ ነኝ ብለው ይመጣሉ። እንደውም ላንብብላችሁ እስቲ ቁጥር ስንት መሰላችሁ? 24 እዚሁ 24 ለመያዝ ራሱ ቀላል ነው። 24 ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ብሎ ቢቻል ቀላል አይደለም አይደል? የተመረጡትን ማሳት ግን ይሞክሩታል። ደጅ ያለው ማስቷል፣ የሳተ ደግሞ አይስትም። ታርጌቱ ቦርናጌን ሆነው ነው። ቢቻል ይለና ምንድነው የሚለው? የተመረጡትን ለማሳት ሲሉ ብሎ ታላላቅ ምልክቶችንና ታምራትን። ማን ነው ይሄንን የተናገረው? ጳውሎስ ነው እንዴ የተናገረው? ጴጥሮስ ነው እንዴ? ጌታችን ኢየሱስ ክርስቶስ እንደዚህ ያለ ታላላቅ ተአምራትን ያደርጋሉ አለ። ምን ለማድረግ? ለማሳት። ስፒሪት ሻርፕ መሆን አለበት። በምንድን ነው የምንለየው? እውነት ልብ ውስጥ መሸሸግ አለብህ። ሁሉንም ነገር አይነን ጨፈነ ከጌታ ነው ከጌታ አይደለም እያልክ አትዘልቀውም። እውነት አለ መለያ። የእግዚአብሔር ቃል አለ ዲዘርኒንግ ስፒሪት የሚሰራበት። አይ እንደ ክርስቶስ ኢየሱስ ወንጌል እንደ ተሰበከልን እውነት ካልሆነ ኖ የእግዚአብሔርን ቃል ከፍተ ነው ሚዛን ላይ የምታስቀምጠው። እንደ ኤፌሶን ቸርች ሐዋርያት ሳይሆኑ ሐዋርያትን ያሉትን ለይተህ አውቀሃል። በምን? በትምህርታቸው። ጳውሎስ እዚህ ጋር ነገር አደረገው፣ እነሱ ነገር እዚህ ጋር አደረገው። በምን ለያቸው ሲል በትምህርት ለያቸው፣ አወጣቸው ከመሃል። ዊች ክራፍት የተመረጡትን እንኳን ቢቻላቸው ለማሳት ታላላቅ ምልክቶችንና ተአምራትን እንኳን ያደርጋሉ። ስለዚህ መጀመሪያ እናንተ ተጠንቀቁ አለ ኢየሱስ። ባይዘው ቸርች ነው አይደል የተናገረው? መጀመሪያ ምን እናድርግ ጌታ ሆይ ሲሉት እናንተ ተጠንቀቁ። ከዛ ወደ ደጅ ወጣ። ሌላ ምልክት አለ።
ቸርች አካባቢ የሚኖረው ምልክታው እኔ ክርስቶስ ነኝ እያሉ ይመጣሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። ሌላኛው ምልክት ደጅ። አንብቡት የሚቀጥለውን ቁጥር። ስለ ጦርነትና ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። አሁን ስለ ጦርነት አትሰሙም እንዴ? እንዴ ዓለም ምድጃ እኮ ነው የሆነችው። ምድጃ ነደደ እኮ ዓለም እንዲህ ቡፍ ይህ ሊሆን አለ ጌታ ኢየሱስ ግድ ነው። ባይዘው ጸልይ አታስቀረው እና ራስን ነው መጠበቅ ያለብህ። ፊርም የሆነ ስታንድ ይዘህ እስቲ አሜን በሏ። እናንተ እንዳትደናገጡ አለ ጌታ። ዓለሙ ይታመሳል ብሎ ነገረን እኮ። የዓለም ፈጣሪ ጌታ ኢየሱስ ክርስቶስ እንደዚህ የያዛት ኢየሱስ እንደዚህ ያለ ይታመሳል። ለምን? ዓለሙ ሁሉ በክፉ ተይዟል። የሰው አመፀኝነት እንደሆነ ታውቃላችሁ። የሰው ክፋት እኮ ነው። ሰው ምን ያክል ክፉ እንደሆነ የምታየው። መመገቢያ አይሰራም፣ ማጥፊያ ይሰራል። ዓለምን 3 የሚያጠፋ ሰርቻለሁ ይላል ሊያስፈራራ። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የነገረን። ጦርነትና ስለ ጦርነት ወሬው ይናፈሳል። አሁን እናንተ ሻይ ልጠጡ ስትቀመጡ ምንድን ነው የምታወሩት? እንትን የምትባለው ሀገር እንትን እንደበደበች እና እንጸልያ ምን እንዲሆን በቃ እግዚአብሔር እንዲያስረው ደስ ይለናል ቢያስረው። ጌታ ግን እንደዚህ ያለ የግድ ነው። አገራው እንዲህ ነው የሚተራመሰው። እናንተ እንዳትደናገጡ። ይሄ የምጡ ጣር መጀመሪያ ነው። በቃ ጀምሯል ማለት ነው። ምጡ ጣር ላይ ናት ዓለም። ልትገላገል ነው። ሹልክ ነው የምንለው። የምንገላገለው ወደ ሰማይ ነው። ጣር የምጥ ጣር እያለች ነው ዓለም። ምጥ ላይ ናት። እጇ ተይዞ የሚያማምጣት ፈልጋ ማን ያዛት? ሁሉም ውስጥ ነው ያለው። በቃ ምጥ ጣር ላይ ናት። በቃ ጭንቅ። ዓለሙ ሁሉ ተጨንቋል። ባይዘው እኛ ምን እናርግ እንዳንል ቀድሞ ጌታ ነግሮናል። አትደናገጡ። ይሄ ምልክት ነው። ጌታዊ ነገሩ ግን እንዴት ነው የሚሆነው ሲሉት ዓለም ይተራመሳል ሲላቸው ባይዘው በዛ ዘመን የተፈጸመ አለ፣ በዚህ ዘመን ደግሞ ይፈጸማል። በእነሱ ጌታ ኢየሱስ ክርስቶስ ይሄን ሲነገር 33 ዓመተ ምህረት ገደማ ነው። ከ40 ዓመት በኋላ 70 ኤዲ ላይ ኢየሩሳሌም ፈርሳለች። ባይዘው ቤተ መቅደሱ ፈርሷል፣ ተቃጥሏል። ኢቭን መልሰው መገንባት ፈልገው መሰረቱ የት ጋር እንዳለ እንኳን እስኪጠፋ ድረስ ነው በዚህ ሮማውያን ያጠፉት። ቶታሊ ነው ባይዘው ያጠፉት። ጌታ ኢየሱስ ክርስቶስ መፍረሱ አይቀርም ሲል ባይዘው ናድ አይደለም ያደረጉት፣ ቶታሊ ያጠፉት ከቦታው ላይ። ባይዘው ወርቅ ነቅለው እንዳልወሰዱ ታውቃላችሁ። በእሳቱ ምክንያት ቀልጦ ነው የጠፋው ወርቁ። ራሱ ወደ ውስጥ አቅልጠውታል ወርቁ። እሳቱ ማለት ነው ሙሉ ነው በርናውት ነው ያደረጉት። ቤተ መቅደሱ ብቻ አይደለም ከተማን ያነደዱት። ባይዘው ኢየሩሳሌምን ያጠፏት። ቤተ መቅደስ እኮ ለእስራኤላዊ ነው እንጂ ሮማዊ ምን ጉድ ያለው ቤተ መቅደስ ኖረ የሚያውቀው ነገር የለም። እግዚአብሔር አምላኬ ነው አይል ሮማዊ፣ ቄሳር ነው አምላኩ። ቶታሊ ነው ያጠፉት። እና 70 ኤዲ ላይ ከተማይቱ ፈርሳለች። የአመፅ ልጅ በቤተ መቅደስ ላይ ቆሞ ስታይ አይደል ያለው። የዛን ጊዜ አንባቢ አስተውል። ምን ማለት ነው ቃሉ? የአመፅ ልጅ ትንቢተ ዳንኤል ላይ ነው ያለው። ባይዘው ጌታ ኢየሱስ ክርስቶስ ድጋሚ ጠቅሶት ነው ማቴዎስ 24 ላይ የአመፅ ልጅ በቤተ መቅደስ ቆሞ መሃል ላይ ገብቶ ቆሞ ስታይ የአመፅ ልጅ ያለው ሮማዊ ወታደር አንድ ወታደር ነው። ባይዘው መጀመሪያ እሳቱን የለኮሰው ይዞ የሰከረ ወታደር እሳት ይዞ ገባ። እሳት ይዞ ገብቶ ለኮሰው። ልክ እሱን ስታይ አንባቢ አስተውል። የዛን ቀን ትዝ ይበላችሁ አለ ጌታ ኢየሱስ። እሱ ከሄደ ከ40 ዓመት በኋላ ብዙዎቹ ባይዘው የአይን ምስክር ናቸው ነበሩ። ከ12ቱ መካከል ብዙዎቹ ነበሩ። ምናልባት ይሁዳ ያው ጌታን ስለሸጠ እሱ ታንቆ ሞተ። ከዛ ያዕቆብ ሐዋርያት ሥራ 12 ላይ ተገደለ። ከዛ ውጭ ግን ብዙዎቹ ነበሩ፣ አይተዋል። ዮሐንስ የሞተው ራሱ በ90 ምናምን ኤዲን የጻፈው ራሱ የሞተው በ100 ዓመቱ ነው። በደንብ የአይን ምስክር ናቸው። ኢየሱስ የተናገራትን ቃል አይተዋል። የዛን ጊዜ ተጠንቀቁ አለ። በቃ ዋችፉል፣ አይናችሁ ንቅት፣ ኮንሽስ ጠብቁ። ክብር ለኢየሱስ ይሁን። ዓለም ሁሉ በክፉ ተይዟል። ቤተ ክርስቲያን ተስፋ ኢየሱስ ነው። የአማኞች ተስፋ የጌታ ዳግም መመለስ ብቻ ነው። ሌላ ተስፋ የለንም፣ አንፈልግም። ውሸት ነው ደግሞ። ይሄው መጽሐፍ ቅዱስ ሙሉን ነገረን። ጦርነትና የጦር ወሬ ትሰማላችሁ። እሱ የምጡ ጣር መጀመሪያ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። አሁን ከዚህ የተሻለ ጊዜ አለ ይሄንን ቃል ለመተርጎም? አሁን ምን ማብራሪያ ይፈልጋል ይሄ ቃል? ዝም ብለህ ሴኔን ከፍተህ መቀመጥ ነው። ያልተጣላ አገር ምን አለ? ህዝብና ህዝብ ያልተነሳ ማን አለ?
ከዛ ቀጥሏ ከ9 እስከ 14 በዚያን ጊዜ መቼ ይሄ ሁሉ ነገር ሲከናወን እንዳትደናገጡ እንዳትፈሩ ዋችፉል ሁኑ ፕሬየር ህይወታችሁ ላይ ቅዱስ ቃሉን አጥብቆ መያዝ 3 ዓመት ተኩል ሙሉ ከኔ የሰማችሁትን ነገር አጥብቃችሁ ያዙ አትደናገጡ መደናገጥ መፍትሄ አይደለም ከዛ ቁጥር 9 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል ከዛስ ይገድሏችኋል ከዛ በስሜ ምክንያት በህዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ይሄ ሲቃይና መከራ ይመጣል እናንተ ግን እንዳትደናገጡ ጎናችሁ ያለውን ሰው በያዝከው እምነት ጸንተህ ጨርስ በሉት አንዳንዴ ግን ምን ይሆናል አለ ጌታ ኢየሱስ ክርስቶስ የቻሌንጁ ብዛታው አንዳንዶችን ይገልጣቸዋል ባይዘው አንዳንዶችን ይገልጣቸዋል ሞቀታው ተመችቶት የተቀመጠ እንትን እሳቱ ሲጨምርባት ይወጣል ለብ ብሎት ደስ ያለው እሳቱ ወገግ ሲል ልክ እንደ ፉኝቷ መንጨቅ ብለው እንደነደፈች ጌታ ኢየሱስ ክርስቶስ ምንድነው ያለው በዚያን ጊዜ ብዙዎች ይሰናከላሉ አለና እርስ በርሳቸው አሳልፈው ይሰጣጣሉ ይጠላላሉም አንዱን አሳልፎ ይሰጣል ቻሌንጁ ሲመጣ በጣም ፊልተር ያደርገዋል አንዱ ወንድሙን አሳልፎ ይሰጣል ይማግደዋል ዓለም ላይ ማርኬት ላይ ያወጣዋል አሳልፎ ይሰጣዋል ይጠላላሉ አይ ቲንክ ይሄም አፕሊኬሽኑ እናንተ ጋር አለ ምንም ምን ያው እንደዚህ ማለት አይጠበቅብኝም ኦሬዲ አሳልፎ ሰው መስጠት አጠገባችን ስላለው ሰው የማይሆን ነገር መናገር ማርኬት ላይ ነገሮችን ማውጣት የነገስታት ክብር ነገርን መግለጥ ነው የእግዚአብሔር ክብር ነገርን መሰወር ነው ይላል መጽሐፍ ቅዱስ አጠገብ ያለው ወንድም ቢደክም ትጸልይለታለህ ተመክረዋለህ እንጂ አሳልፈህ አትሰጠውም የክርስቶስ መንፈስ ውስጥ ካለ ማርኬት ኦሪየንትድ አይደለንም እኛ ሰው ማዳን ነው ስራችን ግን በቃ አንዱ ምልክቱ ይሄ ነው አለ ጌታ ኢየሱስ ክርስቶስ በቃ አሳልፎ ይሰጣጣሉ ሰዎች ከዛስ ይጠላላሉ እንደውም አለ ይጠላላሉ በጌታ የሆነ ጎለጎን ነው ይጠላላል አሳልፎ ይሰጣል ስለዚህ አጠገባቸው ያለው ሰው ድካም ካለበት ለራሱ ነገሩት ለሶስተኛ ሰው መንገር ኃጢአት ነው ሰምታችሁኛል አሳልፎ መስጠት ይዩት ምልክት ነው ጌታ ኢየሱስ ክርስቶስ ያለው ወናቸው ሰው በጣም ነው ሞወደ አሳልፌ አልሰጠህም በሉት ወንጌል ነው ነገሩ ታሳልፌ አልሰጠህም አየ ይሄ ነው እውነተኛ ቤተሰብ ይሄ ነው ደጃለው ቤተሰብ አይደለም ዓለም መቼም ቤተሰብ ልትሆን አትችልም ሰይጣን መቼም ፋሚሊ ሊሆን አይችልም መቼም ቢሆን ሊገል ነው ፕሮግራም የሚያደርግብህ ያስተካከለል ያማረ ያሰመረል ቢመስል እያመቻች ያለው ወደ ቄራ ነው የሚወስድ ለማረድ የፈለገ ቢደክም የፈለገ ብታበላሽ እህትና ወንድም ነው የሚሻሉ ቤት ውስጥ እኔ ያደኩበት ቤት እናትና አባቴ ጋር እህትና ወንድሜ በጣም ባስቸግራቸው ከዛሬ ጀምሮ አላዋራም ሊለኝ ይችላል የሆነ መከራ ቢደርስብኝ ሮጦ ዋጋ የሚከፍለው እሱ ምንም አይነት ሜጀር ላይ የሚወስድብኝ እኔን ገንዘብ ለማድረግና ለማዳን ለማሳደግና ለማብሰል እንጂ ሊገለኝ ፕሮግራም አያደርግም ወንድሜ ከሆነ እህቴ ከሆነች እንደሷ ታደርግ ይሄኛው ቤተሰብ ደግሞ ከዛም ይበልጣል በክርስቶስ ደም የታሰረ ቤተሰብ ነው ሊያቆስልህ ይችላል አጠገብ ያለው ወንድም ግን ስቲል ወንድም ነው ደም ልታስወጣሽ ትችላለች እህትሽ ግን ስቲል እህትሽ ናት እና እህትነቷን ከዛሬ ጀምሮ ሰርዣለሁ ብትሄደች ፍርድ ቤት ደሙን ትቆርጫለሽ እንዴ እህት አይደለችም በፍርድ ቤት ተለያይተናል ከአንድ እናትና አባት መወለድን እሱ ልትክደው አትችልም የሆነ ቦታ ላይ የፍርድ ቤቱን እንትን ሁሉ ይጠፋባል እህቴን አፈቀችኝ ትላለህ አልፈልገውም ያልከው ወንድም ሚሳቂው አለው ናፍቆኛል እና አባቴ ነው ማለት ጎናቸው አሳልፌ አልሰጠም ማለት ልጅ ሆኖ የሚያበላሽ ይኖራል መክሮ ማስተካከል ነው እስቲ አሜን በሏ እንጂ ወደ ደጅ መሄድ ወደ ሆነ ቦታ አሳልፎ መስጠት አሳልፈ ስሰጥ የተቀበለ ሰው የባይዘው ባክፋየር የሚያደርገው ወደ አንተ ነው ውሸቱን ነው አይወድህማ አይፈልግህም አጠገብ ያለው ወንድም ግን ደክሞ አቀቶት አበላሽቶበት ሊሆን ይችላል እስቲል ግን ይወዳል እውነቴን ነው የምነግራችሁ ቤታችን ይሄ ነው ወንድሞቻችን እህቶቻችን እዚህ ያለ ነው ወደ ዓለም ተላልፋችሁ አትሄዱ በፍጹም አንድ አባት አለን አብ ይሄ ሁሉ ፋሚሊ ከሱ ስር it's a matter of maturity የብስለት ጉዳይ ክብር ለእግዚአብሔር ለአምላካችን ይሁን 13 እና 14 እንደዚህ ይላል እስከ መጨረሻ የሚጸና ግን እርሱ
ይድናል። ይሄ ፍቅር ይቀዘቅዛል ምናምን ካለ በኋላ እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና እርሱ ይድናል ምን ማለት ነው? አሁን በ70 ዓመተ ምህረት አሁን መከራው ሲመጣ አሁን ሽሽታችሁ አሁን ይሄ እንትኑ ቀን የዛ የጥፋቱ ቀን ስትሸሹ በሰንበት ቀን እንዳይሆንባችሁ ጸልዩ። ለምን መሰላችሁ? በሰንበት እንዳይሆን ጸልዩ ማለት አይሁዳዊ በህጉ በሰንበት ቀን ከ80 ኪሎ ሜትር በላይ መሄድ አይፈቀድለትም። እና በሰንበት ከሆነ ታውቃለህ ደብረ ዘይት ሄደህ ትቆማል፣ ይደርሱባል። በጣም ከሮጥ ከሞጆ ድረስ ነው የምትሄደው። ከዛ ህጉ አይፈቅድም ብለህ ስትቆም እና በሰንበት እንዳይሆን ጸልዩ ሽሽታችሁ። ከዛ ወደ ተራራ የወጣ ደግሞ እንዳይመለስ ይጸልይ። አሁን ባይዘው ለነሱ ይገባቸዋል። ጌታ ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ እንደዚህ ብሎ የሚናገረው ፊት ለፊቱ ፔላ ነው የሚባል ከተማ አለ። በጣም ተራራማ ከተማ ነው። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን ሊያጠፉ ሲመጡ ቅዱሳን ወደዛ ከተማ ሸሽተው ባይዘው አምልጠዋል። ከተማው ስትቀጠል አምልጠዋል። እነሱ ብዙ ሲሞት ባይዘው ብዙ ክርስቲያን አምልጠዋል። ያመለጠው በተራራ ላይ ያለ እንዳይመለስ፣ ቤቱ ሰገነት ላይ ያለ ደግሞ እንዳይወርድ ይጸልይ። በዛን ቀን ሴቶች ነፍሰ ጡር እንዳይሆኑ ይጸልዩ። እነዚህ ነገሮች በሙሉ ከህጋቸው ከስርዓታቸው ቀድሞ በሙሴ በኩል ከተሰጠው ህግ አንፃር የተነገሩ ትምህርቶች ናቸው። ምን ማለት ነው? ሬዲ ሆኑ ነው። በቃ ጌታ ኢየሱስ እየተናገረ ያለው ሬዲ ሆነ፣ የተዘጋጀ እኔ የምመጣ ቀን ነው። በጣም ብዙ ነገር ውስጥ ካለ አትሄድም፣ አንቆ ያስቆምሃል ነው። እና ለመሄድ ለመነጠቅ የተዘጋጀ ሁን። በክርስቶስ ኢየሱስ አምነሃል። በወንጌል እውነት ብርሃን ውስጥ ነው ያለው። እንግዲያው ጽና፣ በሱ ያዘው፣ እንዳትለቅ። እስከ መጨረሻ የሚጸና ነው የሚድነው። ምናልባት ደግሞ አንድ ቀን ወስናለሁ ምትል ድንገት ነው ጌታ የሚመጣው እንደ ሌባ። ቀጠሮ አይሰጥም። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን ቢናገር በዚህ ዓመተ ምህረት በዚህ ቀን እመጣለሁ ቢል ባይዘው ሰው እስከ ዋዜማው ድረስ እንደፈለገ ኑሮ አለ ምህረቱ ብሎ የዋዜማው ቀን ጌታ ሆይ ብሎ ሱባኤ አውጆ ሳምንቷ ሙሉ ጾሞ ይሄዳል። ጌታስ እንደ ሌባ ነው የሚመጣው አለ ድንገት። እና ሁሌ የተዘጋጀ እስቲ አሜን በሏ። መብራት የበራ ንቅት ያልክ ነገሩ ድንገት እንደሚሆን ጌታ ኢየሱስ ሲያስተምር እዚሁ ማቴዎስ ወንጌል እንደዚህ ያለ 2 ሴቶች እየፈጩ አለ። አሁን ወፍጮ ነው የምታስፈጩት እናንተ። በድንጋይ ሲፈጩ ማለት ነው። ቁጭ ብለው እንደዚህ እየፈጩ ያለ አንዷ ትነጠቃለች አለ። አንዷስ ተቀራች እንደዚህ እየፈጩ እህል አምጥታ ልትሰጣ ስትል ያለች ልብሷን ያለው 2 ሰዎች እያረሱ እርሻ መሃል አብረው እያረሱ እያወሩ አያ ከላይ ምናምን የተባባሉ በሬዎቹ ነው ምንድነው እርሻውን የምታበላሸው ሲል ሰውየው የማይመለስበት ሀገር ድንገት ራፕቸር ድንገት ነው፣ ንጥቀት ድንገት ነው። እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። ይሄው የነገረን ምልክቶች በሙሉ ሆነዋል በሙሉ። እና የቀረን ትንሽ ነው። በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ በቃ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጸናን እንጠብቀዋለን። ጌታችን ሲመጣ በጣም ብዙ ህዝብ አብሮን ወደ ሰማይ ይሄዳል። እመጣለሁ ነው ትምህርቱ እኮ። እስክትመጣ እንዴት ይሆናል ነው ጥያቄው። እንደዚህ ይሆናል አለ። ያንተስ የመምጣት ምልክት ይሉት ድንገት ነው የሚሆነው። የኔ ዓለሙ እንደዚህ ነው የሚሆነው። እናንተ እንደዚሁ። እኔ ድንገት ነው የምመጣው። ድንገት በዚህ ቀን አልልም፣ ድንገት ነው የምመጣው። እና ሁሌ ዝግጁ ነው። ጠዋት ስትነሳ መሳሪያን ወልውል፣ የእምነት ጋሻህን ወልውል፣ ጥሩርህን ወልውል፣ የራስ ቁርህን አስተካክል፣ ሬዲ ሁን፣ ሁልጊዜ የተዘጋጀውን። ለምን ድንገት ነው የሚመጣው። የመምጣቱ ምልክት የታለ አሉ 2ኛ ጴጥሮስ ላይ። አንዳንድ ዘባቾች አለ ጴጥሮስ ጥንት እንደነበረው ነው አሁንም እየሆነ ያለው ምን አዲስ ነገር አለ ይላሉ። እነዚህ ዘባቾች ናቸው። ጌታ ድንገት እንደ ሌባ ይመጣባቸዋል። ኢየሱስ በቅርብ ይመጣል። በጣም ነው መደሰተው የሁሉ ሰው አሁን ጌታ ቢመጣ እንደዚህ ዘምረን ተያይዘን ነው እንጂ ይሄን አዳራሹንና እቺን የለበስናትን ትተን የማይበሰብሰውን ለብሰን በክብር ልንቀበለው በደመና እንነጠቃለን። እዚሁ ላይ ጌታ ኢየሱስ ክርስቶስ ያለው ምንድነው? ከአራቱም ነፋሳት የተመረጡትን የሰማይ መላእክት ይሰበስቧቸዋል። መላእክቶች በዚህ ተዘጋጅተዋል። አሁን መምጫው ስለሆነ በጣም ዝግጁ ናቸው። እያዩን ነው። አንድ የመለከቷ ስትነፋ ሰርሰብ አድርገውን እነሱም መሬት ለማንም አትመችም። በዚህ ከሰይጣን ጋር ማን መኖር ደስ አይለው። ሰብስብ አድርገውን ክብር ለኢየሱስ ይሁን። የመጨረሻ ምልክት ያላት ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይሆናል። አሁን ወንጌል እየተሰበከ ነው።
በዓለም ሁሉ ሚዲያዎች ምንድነው እየሰሩ ያሉት? ዝም ብላችሁ እዩት። አሁን እኮ በእነ ጴጥሮስ ዘመን እነ ጴጥሮስን ያዩና አሁን በምንድን ነው የሚሰበከው ዓለም ሁሉ ይላሉ። ይሄው መጣ ዘመን። እዚህ አዲስ አበባ ቁጭ ብላ አንታርክቲካ ሰው ትደርሳለህ። በፍጹም የማትተዋወቅ የማትገናኘውን ሰው ይባይዘው ማግኘት ትችላለህ። ቋንቋን ብቻ ማስተካከል ነው ያለብህ። እግዚአብሔር ይስጣቸው ደግሞ ቴክኖሎጂ መጥቷል። ቋንቋን ቀይሮ በዓለም ሁሉ አሁን እኮ የወንጌል ብዛቱ መስበኪያው መንገድ ብዛቱ እንደ አበሻ በጣም ብዙ ወንጌል እኮ እየተሰበከ ነው። አሁን የዳነው ነው እኮ ጥቂት እንጂ በጣም ወንጌል እኮ እየተሰበከ ነው። የማያምነው አይደል እንዴ ብዙ የሚሰማውስ? እየሰማስ ያለው እኛስ የምናውቀው የማያምነው እኮ ነው። በዚያን ጊዜ መጨረሻው ይሆናል እና በቃ ቢሬዲ ክብር ለኢየሱስ ይሁን። አዎ በክርስቶስ ኢየሱስ አምናችኋል? እንግዲያው ጽኑ። አላመናችሁ? ዛሬ ነው ቀኑ። የለም ሌላ ቀን። እንደ ሌባ ነው የሚመጣው ጌታ በድንገት። ታዲያ ቀኑ ዛሬ ነው። እግር ጥሎ አይደለም እዚህ የመጣሁት እኔ። በአጋጣሚ ድንገት አይደለም የመጣሁት። እግዚአብሔር አምላክ አቅዶ ፕሮግራም አድርጎ ፕላን አድርጎ ነው ያመጣኝ እና ወስነን ነው የምንወጣው ዛሬ።